ኢትዮጵያና የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ሰባተኛው ሀገራዊ ምርጫ ካስመለከተን አዳዲስ ክስተቶች መካከል በብዙዎች የተወደደችው ምስጢረ ስላሴ ታምራት አንዷ ናት። ለመሆኑ ይህች ወጣት ፖለቲከኛ ማናት? ሰሞኑንስ የገጠማት ጉዳይ ምንድነው? በዝርዝር እንመልከተው። ምስጢረ ስላሴ ደፋርና ጠያቂ ብርቱ ጋዜጠኛ ደግሞም ለህዝቧ ተቆርቋሪ ወጣት ፖለቲከኛ ናት። ኢህአፓን ከመቀላቀሏ በፊት በጋዜጠኝነቷ በአሻም ቴሌቪዥን የህዝብን ብሶት እያስተጋባች ከእውነት ጎን ሆና የሞገተች በርካታ ጫናዎች ሲደርሱባት የነበረ የተመሰከረላት ታታሪ ጋዜጠኛ ነበረች። የአዲስ አበባ ልጅ ናት። አንዳንድ ሰዎች የአዲስ አበባ ልጅ ሆነሽ እንዴት ፖለቲካ ውስጥ ገባሽ ሲሏት በአንድ ጽሁፏ ውስጥ አዎ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረው ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማው ወጣት በጣም ያሳዝነኛል። ተወልዶ ባደገበት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብር እያጠበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይህ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀልሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዚያ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ልጅ ያሳዝነኛል። አውቃቸዋለሁ። ችግሮቻቸውን ከስር መሰረቱ ችግሮቼ ናቸው። አብረውኝ ነው የኖሩት። ማን ነው ያድላ አዲስ አበባ ሰው አለውልህ የሚለው የራሱን ልጅ እንኳን መርጦት አያውቅም። ቲሽ እያለች በምሬት ትናገራለች። አሁን ይቺ ቆንጅዬ ወጣት ፖለቲከኛ አዲስ አበባ ልጅ ፖለቲካ ላይ እንደሚሳተፍ አሳይታ ለአዲስ አበባ ምን ያለውልሽ ብላታለች። አነጋጋሪ የሆነች ወጣቷ ፖለቲከኛ ምስጢረ ስላሴ ታምራት በኢትዮጵያ የፖለቲካ ታሪክ በሴቶች ዘርፍ ብዙም ታይቶ በማይታወቅ በብቃትና በድፍረት በቀጥታ የምርጫ ቅስቀሳ የቴሌቪዥን ፕሮግራም ላይ የኢህአፓን ጠንካራ የተቃውሞ ሀሳብ በማንጸባረቅ ታሪክ የጻፈችም ናት። የኢህአፓ ስራ አስኪያጅ የሆነችው ይህች ደፋር ፖለቲከኛ በቅርቡ በተደረገ የፓርቲዎች ክርክር ላይ በመድረኩ ላይ የነበሩትን የብልጽግና ፓርቲ ተወካዮችን ባላሰቡትና ባልጠበቁት ጠንካራ ሙግት በማስደንገጥ ትልቅ አሻራ ጥሎ ያለፈ ክርክር አድርጋ አልፋለች። ይህ በቴሌቪዥን መስኮት ያሳየችው ቆራጥነትና የሀሳብ ልዕልና አሁን ደግሞ ይበልጥ ወደ ማህበራዊ ሚዲያው ተሸጋግሯል። ምስጢረ ስላሴ በአሁኑ ሰዓት በቲክቶክና በዩቲዩብ መድረኮች ላይ ከፍተኛ ትኩረት እየሳበችና የብዙዎችን አድናቆት እየተቸረች ትገኛለች። ወጣቱ ትውልድ የእሷ ንግግሮችና የፖለቲካ እይታዎች በስፋት እያጋራ ሲሆን ድፍረቷና ላመነችበት አቋም ያላት ጽናት በማህበራዊ ሚዲያው ላይ ለበርካቶች መነጋገሪያ ሆኗል። የፓርላማው ተወካይ ዶክተር ደሳለኝ ጫኔ ለወጣቷ ፖለቲከኛ ምስጢረ ስላሴ ታምራት አድናቆቱን ሲገልጽ እንደ ምስጢረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም ይላል ዶክተር ደሳለኝ ጫኔ አንደኛ ለወጣቶችና ለሴቶች ያላትን ተምሳሌትነት ያነሳል። ምስጢረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የእሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯንና የቆመችበትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ የመሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለተስፋ ወጣት መሆኗ አያጠራጥርም ይላል። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደርሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትንና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ማገልገልና የወደፊት መሪ የመሆን ተስፋ ይባታል ብሎም አሞካሽቷታል። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ እሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ህዝብ ጥያቄ ቢኖረንም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራችን ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ምስጢር ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሀሳብ ልንመዝናቸው ይገባል። ለሀገር የሚቆረቁሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ ለሀገራቸውና ለህዝባቸው የያዙትን አማራጭ ሀሳብ መስማትና ማክበር ሲቻል ደግሞ ማበረታታት እንለማመድ። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶች በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችል ይሆናል። ጥቅም ሳይፈልጉ ይልቁ
ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ምስጥረ ስላሴ አይነት ጀግና ሴቶችን አለማድነቅና ለማመስገን ንፉግነት ይመስለኛል። እናመሰግናለን ምስጥረ ስላሴ ታምራት በርቺ በማለት የፓርላማ አባሉ ዶክተር ደሳለኝ ጫኔ ይናገራል። ምስጥረ ስላሴ የጋዜጠኝነት ሙያን አብዝታ እንደምትወደው ባገኘችው አጋጣሚ ሁሉ ትገልጻለች። በአንድ ወቅት ከአሻም ቲቪ ስትሰናበት የጻፈችው ጽሁፍ ልብን የሚነካ ነበር። እስኪ ጽሁፉን ትንሽ እናንብብላችሁ። በአሻም ቴሌቪዥን የነበረኝ ቆይታ ተጠናቋል። ይህ ምርጫ ቀላል አልነበረም። እስካሁን እኔ ሆንኩ ባልደረቦችና ድርጅታችን የሚያጋጥሙንን ግዙፍ ተግዳሮቶች በመጋፈጥ የእውነትንና የታማኝነትን እንዲሁም የጋዜጠኝነትን እሴቶችን ለማስጠበቅ በማሰብ ስለ ማህበረሰባችን እውነታዎችን ስንዘግብ ቆይተናል። ብዙዎቻችሁ እንደምታውቁት በኢትዮጵያ ውስጥ የጋዜጠኝነት ስራ መስራት አስቸጋሪ ከመሆኑ ባሻገር ሐሳብን በነጻነት መግለጽን የሚገቱና ህዝብን የማግለል አቅማችንን የሚገድቡ አፋኝ ሁኔታዎች በእጅጉ ተንሰራፍተዋል። በሙያዬና ባለኝ ነገር ሁሉ ከህዝብና ከእውነት ጋር ለመቆምሻለሁ። እውነተኛ ጋዜጠኝነት እንደ ጊዜውና እንዳመችነቱ ከመሆን ይልቅ ታማኝነቱና ተጠያቂነቱን በሚያስቀድሙ መርሆቹ ላይ የተመሰረተ መሆን አለበት ብዬ አምናለሁ። ስራዬን ከነዚህ እሴቶች ጋር ማመጣጠል ለእኔ ዋናውና አስፈላጊው ነገር ነው ትላለች ምስጥረ ስላሴ። በእነዚያ ፈታኝ ጊዜያት አብረን ባከናወናቸው ነገሮች ኩራት ቢሰማኝም ለነጻነት ለእውነትና ለፍትህ ያለኝን ምልከታና አብሮነት በሚያበላሹ ሁኔታዎች መቀጠልን አልሻም። ምናልባት ይህ ለብዙ ሰው ምን አገባን የሚያስብል ጉዳይ ሊሆን ይችላል። ለእኔ ግን ከስራ መልቀቄ በኢትዮጵያ ውስጥ ለነጻነትና ለሰብአዊ መብት መከበር ባመኑበት በየትኛውም መንገድ ትግላቸውን ለሚቀጥሉ ወገኖች የተሰጠች ትንሽዬ የአብሮነት ተግባር ናት። ለአሁኑ ማድረግ የምችለው ይህንን ነውና በዚህ ጉዞ ላደረጋችሁ ልይ ድጋፍ ያለኝ ጥልቅ ምስጋና መግለጽ እፈልጋለሁ። ለእውነት የሚደረገው ትግል ገና አልተጠናቀቀም። ሁሉም ድምጽ ያለ ፍርሃትና ጭቆና የሚሰማበትን ህዝብ ያለ ህልውና ስጋት የሚኖርበት ዜጎች ጥያቄ ስላላቸው በጦርነት የማይቀጡበት ንጹሃን በማንነታቸው የማይገፉና የማይበደሉበት ህፃናት ከትምህርትና ከጨዋታ ውጭ ስለ ሞትና ረሃብ እያሰላሰሉ የማይጨነቁበት ጊዜን ለማቅረብና ያችን ሀገር ለመመለስ ሁላችንም ኃላፊነት አለብን። የሚመጣው ጊዜ ይህንን ለማድረግ ግዴታ የሆነውና እስካሁን የሞከርኩትን ትንሽዬ ጉዞ ከዚህ በበለጠ የምቀጥልበት ነው። በማይቻል ሁኔታ ውስጥም ከህዝብ ጎን በመቆም እድሜ ልኬን የማከብራት አሻምን ሆነች ባልደረቦቼ እነዚያን እኛ የምናውቃቸውን ፈታኝና አስጨናቂ ጊዜያት አብረን ስንጓዝ ስላሳየነው ጥንካሬ፣ አብሮነትና ታማኝነት ሁልጊዜም አከብራቸዋለሁ። እናም በአሁናዊ ሁኔታዎች ምክንያት ከመወዳት በኔ ላይ ተማምና ትልቅና እድሜ ልኬን የማከብረውን እድልን ከሰጠችኝ አሻም በፈቃድ ይለቅቄያለሁ በማለት ነበር ወደ ፖለቲካው እየተቀላቀለችው። ምስጥረ ስላሴ ልክ እንደ ስሟ ምስጥር የሆነች ጠንቃቃ ወጣት ጋዜጠኛና ፖለቲከኛ ናት። ብዙዎች እሷን መሆን ይመኛሉ። እናንተስ ስለ ወጣቷ ፖለቲከኛ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ይሁንላችሁ። ስለ ወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? መር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ?